በጠላቶች ሴራ ያጣነውን ባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ጠቅላይ ሚኒስትሩ በአንጋፋው አዲስ አበባ ዩኒቨርሲቲ ተገኙ። የባህር በር መነሳት ያለበት ጊዜ አሁን ነው። በረከት በላይነህ በኢሳያስ የሰለጠኑ 5 ታጣቂ ኃይሎች እቅዳቸውን ቀየሩ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችንን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጠላቶች ሴራ ያጣነውን ባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ ነው ብለዋል። በመከላከያ ሚኒስቴር የውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁልጊዜም ዜጋ መገንዘብ ይኖርበታል ሲሉም አሳስበዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም የኢትዮጵያዊ እውነታውን ሊያውቀው ይገባል ነው ያሉት። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነው ትልቅ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጠቁመዋል ጀነራሉ። ጠቅላይ ሚኒስትሩ በአንጋፋው አዲስ አበባ ዩኒቨርሲቲ ተገኝተው ጉብኝት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ዩኒቨርሲቲ የተመሰረተበት 5ኛ ዓመት የአልማዝ ኢዩቤል በዓል ለማክበር በትላንትናው ዕለት በዩኒቨርሲቲ ዋና ግቢ ተገኝተዋል። ጠቅላይ ሚኒስትሩ በቆይታቸው ዩኒቨርሲቲው ታሪካዊ ጉዞን ለሀገር ላበረከተው ከፍተኛ አስተዋጽኦ ያመሰገኑ ሲሆን ተቋሙ በቅርቡ ያገኘውን ራሱን በራሱ የማስተዳደር መብት ተጠቅሞ የትምህርት ጥራትን በማረጋገጥ በምርምር ዘርፉ አዳዲስ ስኬቶችን እንዲያስመዘግብ ጥሪያቸውን አስተላልፈዋል። ይህም በዓል ዩኒቨርሲቲው ካለፈው ታሪኩ በመነሳት ለቀጣዩ ትውልድ ብቁና ተወዳዳሪ ዜጎችን ለማፍራት ያለውን ቁርጠኝነት ዳግም ያረጋገጠበት ታሪካዊ አጋጣሚ ጭምር ነው በማለት ተናግረዋል። የባህር በር ጥያቄ መነሳት ያለበት ጊዜ አሁን ነው። በረከት በላይነህ ተቺ የሆኑ ሀሳቦችን በማንሳት የሚታወቁ የእያዩ ፈንገስ ደራሲ በረከት በላይነህ የባህር በር ጥያቄውን መነሳት ከሚገባቸው ትክክለኛ ጊዜያቶች አንዱ አሁን ነው ሲሉም ተናግረዋል። የባህር በር ጥያቄውን አግባብነት ላይ ሰፊ ማብራሪያም ሰጥተዋል። ከቀጠናው ከዓለም አቀፍ ወቅታዊ ሁኔታ አንጻር አሰብን ለማስመለስ ይህ ጊዜ ወሳኝ መሆኑን በጥልቀት በረከት አስረድተዋል። ይህም በመንግስት የተነሳው የብሔራዊ ጥቅም ጥያቄ በታላላቅ የጥበብ ሰዎች እንዲሁም በህዝብ ዘንድ እያገኘ የመጣውን ከፍተኛ ተቀባይነት የሚያረጋግጥ እና በጋራ መቆማችን የሚያሳይ ነው ሲሉ በረከት ተናግረዋል። በኢሳያስ የሰለጠኑ 5 ታጣቂ ኃይሎች እቅዳቸውን ቀየሩ። አንዋጋም። ኢሳያስ ለአልቡርሃን ያሰለጠናቸው ኃይሎች በኢሳያስ ኤርትራ የሰለጠኑ 5 ታጣቂ ኃይሎች በአልቡርሃን ጎን የመዋጋት እቅዳቸው መቀየራቸው ነው የተሰማው። ከኤርትራው እና ከአልቡርሃን ጋር በመሰለፍ ቅድም ባሉት ጊዜያት ከሚቲው የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱ ከፖርት ሱዳን ከአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው ስልጠናው ተመርቀው የነበሩት ኃይሎች የነጻነት የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኝ ብሔራዊ የፍትህ እና የልማት ንቅናቄ እና የአልቢጃ ኮንፈረንስ በኤርትራ ለኪቡ ክልል የሚገኝ በሌላ በኩል የምስራቅ ሱዳን የነጻነት ንቅናቄ በከሰላ ከተማ ሰፍሮ የሚገኙ ታጣቂ ኃይሎች መሆናቸውም ተገልጿል። በቅርቡ በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያውን ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁ 5ቱ ኃይሎች የአልቡርሃን የሰለጠነው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነትን መምረጣቸው የተሰማው። ታጣቂ ኃይሎች ገለልተኛ እንሆናለን ቢሉም የእርስ በርስ ግጭት ውስጥ የመግባት ሁኔታዎችን ተጠባቂ መሆናቸው ነው የሚገልጸው። ፍርድ ቤቱ የአቶ ታዬ ደንዳ የዋስትና ጥያቄ ውድቅ አደረገ። አዲስ ከቀረቡባቸው ክሶች አንዱ እንዲሻሻል አዘዘ። ፌዴራል ከፍተኛ ፍርድ ቤት በትላንትናው ታህሳስ 23 ቀን 2018 ዓ.ም በዋለው ችሎት የቀድሞ የሰላም ሚኒስትር ታዬ ደንዳ ያቀረቡትን የዋስትና ጥያቄ ውድቅ ማድረጉን ጠበቃዎቹ ተናግረዋል። የአቶ ታዬ ደንዳ ጠበቃ አበራ ንጉስ ፍርድ ቤት በዋለው ችሎት የተከሳሽ የዋስትና ጥያቄ ውድቅ በማድረግ አቃቢ ሕግ በህዳር 24 ቀን 2019 ዓ.ም በአዲስ መልኩ ያቀረበውን ክስ መርምሮ ውሳኔ አስተላልፏል ብለዋል። ፍርድ ቤቱም የዋስትና ጥያቄያቸው ተከሳሽ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽም ይችላል በሚል ምክንያት ውድቅ ማድረጉን አታበራ አስረድተዋል። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃ እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ያን ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።